بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله الأمين وعلى آله وصحبه أجمعين ودي تكبراتشو مسلم وندموچنا ايتوچ እነዚህም ሙስሊም ያልሆናቸው ወገኖች ባላችሁበት የአላህ ጥበቃ ይሁንላችሁ። ሙስሊሞች ሰላም አለይኩም ወራህመቱላሂ ወበረካቱ። ከቁርአን ምዕራፎች መካከል 26ኛው ምዕራፍ ላይ የሚገኘው ሱረቱ ሹዓራ የገጣሚዎች ምዕራፍ በመባል የሚታወቅ 26ኛው የቁርአን ተርቲብ ተራ ቁጥር ላይ ይገኛል። እሱ ሱረቱ ሹዓራ ይባላል። ከቁጥር 1 እስከ ቁጥር 9 ድረስ ትርጉሙን ለማየት እንሞክራለን ከጥቂት ማብራሪያው ጋር ማለት ነው። ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዕዋ አደራረጋቸውና ለጊዜ በነብዩ ጊዜ የነበሩ ህዝቦች ደግሞ እንዴት ዳዕዋ አቀባበላቸው ምን ይመስላል የሚለውን የሚገልጽ አንቀጾች ናቸው። ነብዩ አለይሂ ሰላቱ ወሰለም ከአላህ የተላኩ በመካ ምድር ላይ ተወልዶ ከአባታቸው አብዱላህ ከእናታቸው አምና ተወልዶ በ40ኛ ዓመታቸው አላህ ሱብሓነሁ ወተዓላ ገብርኤል ወይ ጅብሪልን ወደ እሳቸው በመላክ እቅራ ብለው ቁርአን አንቀጽ እንዳስተማራቸው ነው አላህ ሱብሓነሁ ወተዓላ የነገረን። እቅራ ቢስሚ ረቢከ አለዚ ኸለቅ በሱረት እቅራ ነው ነብይነታቸው የተረጋገጠው። በሱረቱ አልሙደሲር ደግሞ መልእክተኝነታቸው ተረጋገጠ ማለት ነው። ነብይና መልእክተኛ መካከል ልዩነት አለው ማለት ነው። ነብዩ አለይሂ ሰላቱ ወሰለም በመካ ምድር ላይ 13 ዓመት ተውሂድን ብቻ የአላህን አንድነትን ለማስተማር ነው ያሳለፉት። 10 ዓመት ደግሞ ወደ መዲና ከተሰደዱ በኋላ 10 ዓመት መዲና ውስጥ ነው እስልምናን በትክክል ያስተማሩና የእስልምና መንግስት እስከ ቂያማ ድረስ የሚቆይ እምነት ብቻ አይደለም፣ መንግስት ማህበረሰብ በእምነት የመሰረቱ ናቸው ማለት ነው። በአጠቃላይ ትምህርት ዘመናቸው 23 ዓመት ማለት ነው። አላህ ጀለ ወዐላ የነብዩን ሁኔታ ይገልጻል። ለዐለከ ባኺዑን ነፍሰከ አላ የኩኑ ሙእሚኒን። ያዳመጣችሁ ወንድሞችና እህቶች ይጠቅማችኋል። ሼር በማድረግ አጅር ታገኙበታላችሁ። ሼር አድርጉ ማለት ነው። ሱረቱ ሹዓራ ምዕራፍ 26 ከቁጥር 2 እስከ ቁጥር 9 ድረስ አላህ ጀለ ወዐላ ምን ይላል? ለዐለከ ባኺዑን ነፍሰከ አላ የኩኑ ሙእሚኒን። ያ ሙሐመድ ሆይ ሐዲስና ቁርአንን በመልእክተኛ ያላመኑ በአላህ ያላመኑ ሰዎች ሁኔታቸውን አይተ ራስን ታጨናንቃለህ፣ አንተ ትጨነቃለህ። አላ የኩኑ ሙእሚኒን ምእመናኖች ጋር ስላልተቀላቀሉ ካዲያኖች የአላህን ትእዛዝ ያልተቀበሉ ያንተን መልእክተኝነትና ቁርአንን ያልተቀበሉ ሰዎች ሁኔታቸው ሲታያቸው ትጨናነቃለህ። አንተ አትጨናነቅ። አንተ ላይ ያለው ማስተማር እንጂ መጨነቅ የለብህም። وعلى رسول البلاغ وعلينا الحساب መልእክተኛ ማድረስና ማስተማር ነው። ስታስተምር ደግሞ ትምህርት አታስተምር ብሎ የሚከለክልን መቃወም ከራስ መከላከል መብትህ በመሆኑም ጋር አትጨነቃላቸው። إن شأن ننزل عليهم من السماء آية ብንፈልግ ኖሮ መልእክተኛን ስንልክ መልእክተኛ እንዲከተሉ ማስገደድ እንችል ነበረ። فظلت أعناقهم لها خاضعين ተአምራቶችን ልከን አስገድደን አስፈራርተን እንድታዘዙና ምእመናኖች እንዲሆኑ ማድረግ እንችል ነበረ። ነገር ግን ጀነት የሚገባው በግዴታ ሳይሆን በፍላጎትና በውዴታ ነው። ስለዚህ ምርጫ አድርገን አስቀመጥነው፣ አላደረግነውም። ማስገደድ መላእክቶችን ልከን ተአምራቶችን ልከን እሳት ልከን መሬት አንቀጥቅጠን በቁርአን እንዲያምኑ እኔ እንዲገዙኝ ማድረግ እችል ነበር፣ ግን አላደረኩም። ምርጫ ሰጥቷቸው ይላል። ሰው ልጅ አላህ ጀለ ወዐላ ምርጫ ሰጥቷቸዋል። በነብዩላህ ዒሳ በኢየሱስ ጊዜ ወንጌል ሰጥቶ ነብዩላህ ዒሳ እንዲያስተምሩ ልኮ በኒ እስራኤላውያን
ነቢዩላህ ኢየሱስን የተሳደቡትን እንገላለን ብሎ ሞት የፈረዱበትን በነቢዩላህ ኢሳ እንዲያምኑ አላስገደዳቸውም። በግዴታ ገብርኤልን ልኮ በግድ ወንጌል እንዲቀበሉ ማድረግ ብሉይ ኪዳንን አበላሽቶ በአዲሱ ኪዳን እንዲመሩ ሊያስገድዳቸው የሚችል መላእክቶችን ልኮ ማለት ነው። ተአምራቶችን ወይ እሳት ልኮ በኢየሱስ እንዲያምኑ ማድረግ ይችል ነበር። አላህ ጀለ ወዐላ ከፈለጋችሁ ኢማኑ ካልፈለጋችሁ ተው ጀነት መግባት በፍላጎት በውዴታ እንጂ በግዴታ አይደለም ብሎ ምርጫ በነቢዩላህ ኢሳ ጊዜ ምርጫ ሰጥቷቸው ከፊሉ ሐዋርያቶቹ በነቢዩላህ ኢሳ አምኖ ተከትሎ የጀነት ሆኑ። ከፊሉ ደግሞ እንጎላለን ብሎ ሞት ፈርዶበት አላህ ጀለ ወዐላ ከሞት አስመልጦ ወደ ሰማይ አሰረገው። ነብዩ መሐመድም እንደዚሁ መካ ውስጥ ቁርአን ማስተማር ሲጀምሩ የመካ ቁረይሾች አስተባበሉት። እንዳውም እንገላለን ብሎ ሲያሳድዱ አላህ ጀለ ወዐላ ከሞት አስመልጦ ወደ መዲና እንዲሰደዱ አደረጋቸው። ከዛው በፊት የነብዩ ባልደረቦች ወደ ሐበሻ እንዲሰደዱ አላህ ጀለ ወዐላ ነብዩ ሰለላሁ ወደ ሐበሻ እንዲሰደዱ አደረጉት። አላህ ጀለ ወዐላ ወደ ሐበሻ እንዲሰደዱ በማድረጉ የመካ ቁረይሾች ነብዩን እንዲከተሉ አለማስገደዱ ለጥበብና ለሕክማ ነው። ከዚህ የምንረዳው ምንድነው? ጀነት መግባት በአላህ ማመን፣ በቁርአን ማመን፣ በነብዩ ማመን በእክትያር ነው፣ በምርጫ ነው። አላህ ጀለ ወዐላ ምን ይላል? ጀነት አስገድደን እንዲገቡ ማድረግ እንችል ነበር። ቁርአን እንዲቀበሉ በነብዩ ማመን እንዲያምኑ በግዴታ አስገድደን እንዲያምኑ ማድረግ እንችል ነበር፣ ግን አላደረኩም። ለምን? ጀነት መግባት በምርጫ ስለሆነ ማለት ነው። ከዛ ምን ይላል? ወማ ያአቲሂም ሚን ዚክሪ ሚን الرحمن محدث الا كانوا عنه معرضين። ወንጌል አናቂሶች በወረዱ ቁጥር ነብዩ መሐመድ ላይ ቁርአንም በወረደው ቁጥር የመጀመሪያው አንቀጽ ሳይቀበሉ ሁለተኛውም አወረድን፣ ሶስተኛውም አወረን። ትእዛዛቶች ተራ በተራ በመጡ ቁጥር አስተባበሉት፣ አልተቀበሉ ማለት የቤት ስራ ተሰጥቶናል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዚህ ቤት ላይ መላክ ለአንዳንዱ ሰው ልጅ የቤት ስራ ሆኖ አልፏል። የቤት ስራን ተቀብሎ በነብዩ ሰለላሁ ዐለይሂ ወሰለም አምኖ በቁርአን አምኖ አላህን አውቆ በቀን 5 ጊዜ እየሰገደ የጌታችን የቤት ስራን ግዴታውን እየተወጣ ነው የሚኖረው። አላህ ጀለ ወዐላ ምን ይላል? ወማ ያአቲሂም ሚን ዚክሪን አንዳንድ አንቀጾች በመጡ ቁጥር ሚን الرحمن ከአላህ ሙህደሲን አዳዲስ አንቀጾች በመጡ ቁጥር ኢላ ካኑ عنه معرضين አሰባብሎት ጀርባ ሰጥቶት ነብዩ መሐመድን ሰለላሁ ዐለይሂ ወሰለም አልተቀበሉትም ማለት فقد كذبوا አሰባበሉት ቁርአንንም ነብዩ መሐመድ መልእክተኝነቱንም አላህ በመኖሩም ከሞት በኋላ መቀስቀስ ጀነት ወይ እሳት መግባትን ይሄ ወሬ ተረት ነው ከሰው ሰብስበ አምጥተ የሚታሰምረን ነው ብለው አስተባበሉት አለ አላህ ጀለ ወዐላ። فسيأتيهم ገና ይመጣላቸዋል አንባኡ ማካኑ ቢሂ ይስተህዚኡን ቁርአን አስተባበሉት፣ አፈዙበት። ነብዩ መሐመድም ሰለላሁ ዐለይሂ ወሰለም እብድና አሉት፣ ገጣሚና አሉት፣ አስተባበሉት። ይሄ ሁሉ ያስተባበሉት ውጤት የክህደታቸው ውጤት ቅጣት ሆኖ ገና ይመጣባቸዋል። ማየታቸው አይቀርም አለ። ምን ይላል ከዛ በኋላ? አወለም የረው አይመለከቱም ኢለል አርዲ ምድር ላይ ከም አንበትና ፊሃ ሚን ኩሊ ዘውጅን በሂጅ ምድር ላይ ያበቀልናቸው ቡቁያዎች እጽዋቶች አይመለከቱም? ዘከርና ኡንሳ አድርገን ያበቀልነው ምድር ላይ ለነሱ ጥቅም ቀንና ሌሊት ሁለት አድርገን ወንድና ሴት አዋፋት ከሁሉም ነገር ጥንድ አድርገን የፈጠርንላቸው እንደሱ እንዲጠቀሙበት ነው። እንዴት አያስተነትኑም? ይሄን ይላል አላህ ጀለ ወዐላ። ስለዚህ ሱረቱ ሹዓራ ከቁጥር 1 እስከ ቁጥር 9 ድረስ የሚያሳየን የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አስተምህሮት እንዴት እንደሆነ አንተ የፈለገ ይመን ያልፈለገ ደግሞ ክህደትን ከመረጠ የራሱ ምርጫ ነው። እኔ አላስገደድኳቸውም። አንተ ራስህን ለምን ታጨናንቃለህ? ስለዚህ የሃይማኖት አስተማሪዎች የሃይማኖት ንጽጽር የሚታስተምሩ ሰዎች ሰውን ማስከፋት አስፈላጊ አይደለም። የሚታስተምሩት እምነት ብቻ ማስተማር ነው። ሐቅና ባጥልን
ትክክለኛው እምነትን ማስረዳትና ማስተማር እንጂ አንተ እንደዚህ ነህ አንተ እገሌ ነህ አንተ እንደዚህ ነህ ብላችሁ ሰውን መስደብ ሰውን ማሰቃየት ሰውን ማሸማቀቅ የነብዩ ሰለላሁ ዐለይሂ ወሰለም ሱና አይደለም የነብዩ ሰለላሁ ዐለይሂ ወሰለም ያስተምሩትን ስልትም አይደለም الله جل وعلا نبي لا يعلم دينه لعلك باخع نفسك على يكونوا مؤمنين እነዛ ካዲያኖች ስላላመኑ ቁርአን ስላልተቀበሉ የአላህን አንድነትን ተቀበሉ አላህን ስላላመለኩ አንተ ራስህ ልታጠፋ ነው ለምን ትጨናነቃለህ አትጨነቅ አንተ ላይ ያለው ማሰማት ብቻ ነው ቁርአን የካዲያን ጆሮ ውስጥ እንዲገባ ብቻ ነው ካንተ የሚጠበቀው ይላል طيب በመቀጠል ደግሞ ክርክር የፈለገ ሰው ወጃድልሁም بالتي هي احسن በመልካም ንግግር ተነጋገሩና ውይይት አካሂዱ ነው ያለው ስለዚህ መሰዳደብ ሰውን ማሸማቀቅ አስፈልግም በተለይ የሰው እምነት ማስደብ ማንቋሸሽ ቁርአናችን ከልክሎናል ምን ብለው ولا تسبوا الذين يدعون من دون الله ከአላህ ውጪ ያለው አካልን የሚያመልኩ ሰዎችን እንዳትሳደቡ አለ አላህ جل وعلا فيسبوا الله عدوا بغير علم ሌላ እምነት አታንቋሹ ብሎ የከለከለን ሰበብ ምክንያቱን ወዛው አንቀጹ ተነገረን فيسبوا الله عدوا بغير علم ትክክለኛው አምላክን እንድሳደቡ ሰበብ ትሆናላችሁና አንድ ፈጣሪን ትቶ ሰማይና ምድርን የፈጠረ ጀነትና እሳት በእጁ የያዘ ትክክለኛው አምላክን እንድሰደብ ምክንያት ይሆናላችሁና ሰው የፈጠረው እምነት ሰው የፈጠረው አምላክ አትሳደቡ ነው ምድራዊ እምነት ነው ሰው ሰራሽ እምነት ነው 10,000 እምነት ዓለም ላይ አለ 10,000 እምነት ዓለም ላይ ሲኖር ደግሞ 10,000 አማልክቶች ይኖራሉ 10,000 አማልክቶችን አትሳደቡ ማለት ዕውቅና ስጡ ትክክል ናቸው እምነቶች ማለት አይደለም ራሳችሁን አክብሩ እምነታችሁን አስከብሩ አምላካችሁን አስከብሩ ለማለት እንጂ አንተ ሰውን ዝቅ ስታደርግ ራስን ዝቅ አደረከ ማለት ነው እምነት ስታንቋሽሽ እምነትን አንቋሽሽ ማለት ነው የሰው አባት የሚሳደብ የሰው እናት የሚሳደብ ተሳዳቢው ተመልሶ እናትህን አባትህን የሚሳደብ ከሆነ አባትናትን ተሳደብክ እንደሚባለው በሐዲስ ማለት ነው ስለዚህ ከሱረቱ ሹዓራ ቁጥር 1 እስከ 9 ያለው አንቀጾች ይሄንን ይመስላሉ በለተው ሰላም አለይኩም ወራህመቱላሂ ወበረካቱ